የማህበሩ ሚስጥር የሆነ ነገር የለን ሁሉ ነገር ፊት ነው ቤተክርስቲያን አሰርተዋልና ውገሯቸው አራ እንቦጭ አስለቅመዋል ውገሯቸው ስደማቸው ነው የሚባለው አይደለም ያለው እንቦጭ አስለቅም ውገሯቸው ጣና ቄርቆስ ላይ ወደብ አሰርተዋል ደብድቧቸው ድንጋዩን ተወርውሮብናል እኮ ዛች ቦታ ላይ አሰርተን ስንወጣ እንግዲህ መነኮሳት አባቶች ተብለው የዓለም ነገር በቃኝ ብለው የገቡ በጣና ቄርቆስ ላይ ወይ ወደቧን አሰርተን ጨርሰን ስንወጣ አስመርቀን ከወጣን ልጄ ፈቅጄልሻለሁ አስመርቂ ብላ ወጥቼ ሳስመርቅ አንድ አባት እኮ ከዛ ከገዳሙ ላይ መጣው እንኳን እግዚአብሔር ይስጥልን በርቱ አይዟችሁ እንኳን ያለን እንኳን የለ ካስመረቅን ከጨረስን በኋላ በናጋታው ልንወጣ ስንል ጀልባችን ላይ ልንሄድ ስንል ከመነኮሳት ከሆኑ ድንጋይ ሲወረወርብን መልሳችን ያንን ነገር ሰርተን ድንጋይ ነው የተወረወረብን የመድኃኔ ዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ የሚለውን ለጥፈን እንድንሄድ ታሪክ የሰራው ይሄ ማህበር ነው ብለን ያልነውን አንስተው ባህር ውስጥ ነው የከተቱት እኛ ግን በሰማይ ተጽፎልናል የላከን መንፈስ ቅዱስ ነው ሂዱ ብሎ እነሱም ባፋቸው የሚመሰክሩት ነገር አለ ይሄንን ወደ ብዙ ሰው ሊሰራ አስቦታል እግዚአብሔር ያልፈቀደለት ሊሰራው አይችልም ብለው ስንቴ መሰከሩለት ነው የተደረገው በጣና ቄርቆስ ላይ የተሰራውን ሽንት ቤት በእግዚአብሔር መንፈስ ቅዱስ ኃይል የተሰራ ነው እኛ ሰራን ብለን አናወራ በስ የኛን ስጋ ተጠቅሞ ግን ሰርቷል እግዚአብሔር ይሄ ማህበር በድንጋይ ውገሩት ተብሎ ይሄኮ ውርደት ነው ወላዲተ አምላክ እንግዲህ እነዚህ በደሴቷ ላይ የሚኖሩ ዓለም በቃኝ ብለው የገቡ ገዳሟ ላይ ቁጭ ብለው ለገዳሟ ጥሩ ነገር የሰሩትን በድንጋይ ውገሩ ቀደም እንዳልኩት ወላዲተ አምላክ አይናቴ የመድኃኔ ዓለምን መወለድ እንዴት እንደጠሉት እሱ ተወለደ ብለው የተበሳጩ የተናደዱ የነዛ የዘር ሐረግ እንደገና ደግሞ ያችን ሴት ሲከሷት ይቺ ሴት እኮ ዘሙታለች ይቺ ሴት እኮ እንዲያለባት ሲባል የነበረውን በድንጋይ ውገሯት ኃጢአት የሌለበት በድንጋይ ውገሯት የተባለውን የዛኔ ያ ታሪክ ሲያደርጉ የነበሩት አሁን ደግሞ በጣና ቄርቆስ ገዳም ላይ ድንጋይ ይዘው ያ ማህበር ያንን ስራ ሰርቶ ሲወጣ በድንጋይ ነው የወገሩት ግን ዋጋውን ይሄ ማህበር ከማን ነው የሚያገኘው ከእግዚአብሔር ነው የሚያገኘው በእግዚአብሔር ነው የሚጻፍለት በእግዚአብሔር የሚጻፈውን እንጂ በምድር የሚጻፈው አይጠቅመንም ማንም ሊሰርዘው አይችልም እግዚአብሔር የጻፈው በሄድንበት ሁሉ በገባንበት ሁሉ እግዚአብሔርን በመፍራትና በማክበር የምናደርጋቸው ነገሮች ሁሉ ነገ ጊዜውን ጠብቆ ይመሰከርልናል ምንም ጥያቄ የለውም ይመጣል ነገሯ ጠብቃ ይሄ ማህበር እኮ ነው ተብሎ የሚባልበት ሰዓት አለ ማንም ሊሰርዛት አይችልም ያንን ማህበሩ የሚመሰገን በጉጉት የሚጠበቅበት እዚህ ጋር በመጣችሁ ልንሉልን ተብሎ የሚባልበትም ሰዓት አለ እንደዚህ አይነት አባቶች ናቸው እንግዲህ ያሉት በገዳማት ላይ ይሄ ነው መንፈሳዊነት በጸሎትና በጾም በመንፈሳዊ ህይወት የታነጸ ህዝብ ቢኖር ምን አይነት ህዝብ እግዚአብሔር ይዞ እንዳለ ያሳይ ነበር ለኔ ይሄንን ጸጋ ገልጿል ያሳየኛል አትቀየሚ አትዘኝ በዚህ ተብዬ ይባላል በዚህ በውስጥሽ ቂም አትያዥ
ይሄ